ማይክሮሶፍት ኤጅ ተጠቃሚ ከሆናችሁ ይህ ቪዲዮ ለእናንተ ነው። ማይክሮሶፍት ኮፓይለት ይባላል። በማይክሮሶፍት ኤጅ ላይ ቢልት-ኢን ኤአይ ፓወርድ አሲስታንት ነው፣ ላይክ ቻት ጂፒቲ ማለት ነው። ግን በዚህ በኮፓይለት ኤአይ ተጠቅማችሁ ማድረግ የምትችሏቸውን 4 ወሳኝ ነገሮችን ልንገራችሁ። ቪዲዮውም ሊጠቅማችሁ ስለሚችል ፌቨራይት ላይ አስቀምጡት። እንዲሁም ይጠቅማል ብላችሁ ለምታስቡ ሰው ሼር አድርጉለት። በድጋሚም እንድንገናኝ ፎሎ እንዳይረሳ። ወደ ቪዲዮ። የመጀመሪያው ለማንበብ አሰልቺና በዛ ያሉ ቶፒኮችን ኮፓይለትን ሄዳችሁ ሳመራይዝ አድርግልኝ ብትሉት ወዲያው ባጭሩ ሳመራይዝ ያደርግላችኋል እንደዚህ። ሁለተኛው ደግሞ የጻፋችሁ ጽሁፍ ወይም ለስራ የምታመለክቱት አፕሊኬሽን ሌተር ሊሆን ይችላል ቆንጆና ፕሮፌሽናል እንዲሆንላችሁ ኮፓይለት ላይ ሪራይት ኤንድ ኢምፕሩቭ ማይ አፕሊኬሽን ሌተር ብትሉት እንደዚህ ወዲያው ኢምፕሩቭ ያደርግላችኋል። ሶስተኛው ደግሞ በጣም ጠቃሚ ነው፣ ስፔሻሊ ተማሪዎች ከሆናችሁ ሪሰርች ስትሰሩ አይዲያ ካጠረባችሁ ሪሌትድ የሆኑ ሀሳቦችን ኤክስፓንድ ያደርግላችኋል። ይህን ለማድረግ ሪሰርችን በማይክሮሶፍት ኤጅ ላይ ከከፈታችሁ በኋላ አስክ ኮፓይለት ካላችሁ በኋላ እዚህ ጋር ኤክስፓንድ ኦን ዚስ ቶፒክ ስትሉ ሪሌትድ የሆኑ ሀሳቦችን ኤክስፓንድ ያደርግላችኋል እንደዚህ። አራተኛው ደግሞ በጣም ኮምፕሌክስ የሆኑ ለመረዳትም አስቸጋሪ የሆኑ ተርሞችን ቀለል ባለ ወርድ ኤክስፕላይን ያደርግላችኋል። ይህን ለማድረግ ኮፓይለት ላይ ትገቡና ወርዱን ፔስት ካረጋችሁ በኋላ ኢንተር ስትሉ በደንብ ኤክስፕላይን ያደርግላችኋል እንደዚህ። ቪዲዮውንም ከወደዳችሁ ፎሎ፣ ላይክ፣ ሼር ብታደርጉልኝ ደስ ይለኛል።